አብርሽና ሩታ አሁን በአዲስ መልኩ መጥተዋል ማለት ነው። እንዴት እንደ ሰርጋቸውን ፎቶ ይዘው መጥተዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዘህራ ሙኻሪ ዩቲዩብ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሸወና። ያው ባለፈው እና አብርሽ ዱባይ ሄደው ቁውጥ አድርገውታል ማለት ነው። አሁን ደግሞ እንደምታዩት በዚህ መልኩ በአዲስ መልኩ መጥተዋል። ማሻል በጣም አምሮባቸዋል። ፏ ፈክሽ ብለዋል። ሩታ በጣም በቃ በሜካፕ በጣም ቅይር ብላለች። በጣም አመር ብላለች። አምሮባታል። በጣም በጣም አምሮባቸዋል እንደምታዩቸው እና ውዶችዬ አብርሽና ሩታን የምወዱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሮ ቪዲዮውን ስለምታበረታቱኝ አመሰግናለሁ። እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው አብርሽና ሩታ ዱባይ ላይ ሰርጋችን ዱባይ ላይ ነው ብለው ዱባይ ላይ ሰርግ በማድረጋቸው ያው ኦርቶዶክስ ክርስቲያን የክርስትና እምነት ተከታዮች ቅር ብሏቸዋል። ምክንያቱም በጾም እንዴት ሰርግ ትላላችሁ? አሁን እኮ ወራቱ የጾም ወራት ነው እና ለምን ጾም ሲፈታ አታረጉትም ነበር የሚል ቅሬታ አለ። ሁለተኛ ደግሞ ሌሎቹ የመዳም ቅመሞች ለእነ አብርሽና ሩታ ብር ሰጡ፣ ስጦታ ገዙ በሚል ደግሞ አብዛኛው ኢትዮጵያውያን ቅሬታ አሳኝተዋል ማለት ነው። የሁላችሁም እንደምታውቁት እንደዛ ሆነዋል። እና አብርሽም እንግዲህ እኔ የምንማቀው ነገር የለኝም ባለው አብርሽ መረጃም እያወጡ እንደምን እንደዛ አረጋችሁ ተባለ። አሁን ግን እውነት ለመናገር ጥፋተኛ ማን ነው? ጥፋተኛ ማን ነው? እነዚህ አሁን በግድ ስጡን ብለው አላስገደዱም። አንድ ሰው በብሩ ኃላፊነቱን የሚወስደው ለራሱ ነው። እዛ ወለላ እና አሁን ጥፋተኛ እና አብርሽን እንደ ጥፋተኛ ማረግና ማየት ይቻላል እንዴ? ነው አይመስለኝም። ምክንያቱም እኔ አምኔበትና ወድጄ ከሰጠሁኝ አላስ ወደሽ ከተደፋሽ በረግጦሽ አይክፋሽ እንደሚባለው ማለት ነው። እና ሰው ህዝቡ ወዶ ነው በቃ ፈቅዶ። እነዚህ ልጆች ህፃናት የሉም፣ ትልልቅ ናቸው። ከ18 ዓመት በላይ ሆነው ነው እንግዲህ አረብ ሀገር የሄዱት ማለት ነው። እና ከ18 ዓመት በላይ የሆነች ልጅ ህፃናት ትባልም ማለት ነው። ያቺ ልጅ ወዳና ፈቅዳ ገንዘቧን ከሰጠች ምንም ማድረግ አይቻልም። እና አሁን ሰው ትኩረታቸው እና አብረሽ እንደዚህ አደረጉ እና አብረሽ ላይ ነው ሁላችንም ትኩረታችን ማለት ነው። እኔ ግን ይሄ ነገር ትክክል ነው ባያየለውም ትክክል ነው ባያየለው። ምክንያቱም ሰው አምኖበትና ወዶ ፈቅዶ ተሰጣቸው ይመቻቸው። እነሱ እኮ እነሱን አስለን ይሄ ዝም ብሎ እንደዚህ ካሽ የሚሰጠው ብር ዩቱባቸውን ላይክ፣ ሼር፣ ሰብስክራይብ ስለምናደርግላቸው ይሄ ለእነሱ ትልቅ ጥቅም ነው። ግን እነሱ ደግሞ አይ ይሄ አልበቃንም እና ብር አዋጡልን፣ ብር አሰባስቡልን ካሉ ይሄ ነው ጥፋቱ። እንግዳ አንድ ሪከርድ መረጃ ብላ አቅርባይቼ ሉሉ የምትባል እና እንደዚህ እነሱ እኮ ደስተኛ የለውም ምናምን እያለች አንዷ አሰባሳቢዋ መሰለችኝ ስሩ የሆነ የምትሰብካለኝ እነሱ ብር እንዲወጣ ምናምን። ስለዚህ እነሱ ያማወጣላቸው አይመለከታቸውም። እነሱ ብር ተተሰጣቸው መነቃ እንቀበልም አይሉም መችስ። እና የወዳም ቅመም ለራሷ ልብ ተወቅ፣ ለራሷ ነብስ ተወቅ እንጂ በእነሱ መፍረድ እንደኔ አልችልም። ምክንያቱም አታለዋቸው ወይ ደግሞ የሆነ ነገር እናደርግላችኋለን ይሄንን አድርጉልን ብለው ያንን ነገር ሳያደርጉላቸው ቢቆሩ ያ ነው ጥፋት የሚባለው ሰው ሌላ። አሁን እነሱ ግን ምንም አላሉ። በቃ ሶሻል ሚዲያ ላይ ይመጣሉ፣ ቪዲዮ ሰጉራ ለቃሉ ወደር ናቸው ብለው ነው እንግዲህ የመዳም ቅመሞች ብር እየሰጧቸው ያለው። እና አንድ አነጋጋሪ ነገር የሆነው ይሄ ነው። እነሱ ያማለ እንግዲህ ፏ እያሉ ነው እንደምታያቸው፣ ድምቅምቅ እያሉ እየመጡ ነው። ከእለት እለት እያመረባቸው እየደመቁ ነው የመጡት ያሉት ማለት ነው። ምንም ማድረግ አይቻልም። እንግዲህ ምን ታደርጊዋለሽ ነው ልጅ። እና ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተም አበረታቱኝ ላችኋለሁኝ። ያው ክርስቲያኖች ደግሞ በጾም ወቅት ለምን ሰርግ ተደረገ ብለዋል። እውነታቸውን ነው። አንድ ሰው ክርስቲያን ከሆነ ክርስትናን ስለሚወክል ያ ማለት አንድ ሃይማኖት በአንድ ሰው አይወከልም። ቢሆንም ግን እነሱ ክርስቲያን ተሆኑ በጾም እንግዲህ እነሱ ስጋ ምናምን ይሄ ነገር እየተከለከለ ነው እና ያንን ነገር የተከለከለውን ነገር ለምን አትከለከሉም በሚል ነው። እነሱ ሀቅ አላቸው።
ምክንያቱም አንድ ታዋቂ የሆነ ሰው ሲመጣ ያንን የያዘውን ባህሉንም ሆነ ሃይማኖቱን ወክሎ ነው የሚመጣው። እኛ እንወክልም ይላሉ። ገስመን አለ ግዴታቸው ነው የሚወክሉት። አንድ ሰው ሙስሊም ነኝ ብሎ ወጥቶ እኔ ሙስሊም እስልምናን ያልወክልም እስልምና እንዴና የለም። ሙስሊም ከሆነ የሚያንጸባርቀው ያ ሰው የሙስሊምን ተግባር መሆን አለበት። ለምሳሌ አሁን ላይ ብዙ ጥንድ ጥንድ ሆነው እየመጡ አሉ ሙስሊም ሆነው፣ ግን ያ ነገር ይፈቀዳሉ ወይ? ከዛ አይ እኛ እኮ እስልምናን አንወክልም ሙስሊም እኮ በእኛ እንደዚህ አይደለም ብለው ሊያብራሩ ይሞክራሉ። እና እኔ አሁን ክርስቲያኖች በዚህ ነገር ትክክል ናቸው። ቢያንስ አመት ባሉ አልቆ ምንድነው ይሄ ጾሟቸው አልፎ ቢያረጉት ሰርጉን አሪፍ ነው። ስለ ሀገራችን እኮ ሰርግ ምናምን ጸጥ ነው የሚለው በአመት ባል። አሁን የክርስቲያኖች አመት ባል እስኪወጣ ድረስ ሰርግ አሁን ላይ እንግዲህ ሰርግ አለ። አሁን የክርስቲያኖች አመት ባል እንትን አለ አለፈ። አሁን ነው ሰርግ ራሱ የሚሆነው። እና ሁሉም ታዋቂ ነኝ የሚሉ የኔ ድምጽ ባይደርሳቸውም ታዋቂ ነኝ የሚል ሰው በተቻለው አቅሙ ሃይማኖቱን ባህሉን በማያንቋሽሽ መልኩ ቢሆን አሪፍ ነው እላለሁኝ። እንግዲህ አብርሽና ሩታም ድምቅ ብለዋል። እነሱም እንግዲህ ማጥጭ ወይ አልመሰላችሁ ይሆናል ወይ ትኩረት አላረጉበት ይሆናል። ለዛም ሊሆን ይችላል። ይመቻቸውና ባበገሽ ብለዋል እነሱ። አሁን ደግሞ አዲስ ቪዲዮ ይለቃሉ፣ ጠብቁ። ወደ ማታ ወደ ነገ ምናምን ይመስለኛል። ዛሬ ማን ነው? ሰኞ ማታ አዲስ ቪዲዮ እንደሚመጡ ተስፋ እናደርጋለን። እና በጣም አምሮባችኋል፣ በጣም ድምቅ ብላችኋል። ያው የባህልም የሰርግም ስለሆነ ፏ ብለዋል ማለት ነው። እና ግን የዱባዩ ሰርግ እውነት ነው እንዴ? የእውነት ሰርግ ነው እንዴ? የዱባዩ ሰርግ ደምቋል። ዞሮ በጣም አሪፍ ሰርግ ነው ብለዋል። በጣም የሚያምር ሰርግ ነው። እና በሀገራችሁ ላይ ለምን አታረጉት? ማድግሙትም ወይ ድገሙት። በሀገራቸው ላይ ቤተሰብ ጋር ምናምን ያለው ሰርግ ነው ደስ የሚለው እንጂ ዱባይ እኮ እንትን ነበር የሚከደው ሻህረ ራስል ይባላል በአረበኛ። ለመዝናናት ተገባችሁ በኋላ ቤተሰብ ጋራ ሀገራችሁ ሰው ጋራ ነበረ መደገስ ያለባችሁ። ዱባይ ላይ አልነበረም። ዱባይ ላይ ደግሞ ታሄዳችሁ ዱባይ ላይ ዘና ፈታ ለማለት ነው። ዱባይ ላይ ደግሞ ታደረጉት። አሁንም ኢትዮጵያ እየድገሙት የምትሉ በኮሜንት አስቀምጡ። ቤተሰብ ጋራ እናትና አባት ጋር ጎረቤት ጋራ ነው የሰርግ ድምቀቱ ባይነኝ እኔ እንደኔ ማለት ነው። እና አሁንም ኢትዮጵያ ይደገም። አሁን ጾሙን ተፈቷል። ኢትዮጵያ በባህላችንና በወጋችን መሰረት ይደገም ባይነኝ እኔ ማለት ነው። እና ውዶችዬ ላይክ ሼር ሰብስክራይብ አድርጉ። የገነት ንጋቱንም ቪዲዮ ለቅቄ ያለሁኝ ያንንም እየገባችሁ ላይክ አድርጉ፣ ኮሜንት ጻፉ። ኮሜንት ደግሞ አንድ ኮሜንት የለም ማለት ነው። እንዲህ ኮሜንት ተዘግቷል እንዲህ ስትል ድረስ እና ኮሜንትም ጻፉ፣ ላይክም አድርጉ። ቪዲዮ አለው ላይክ ግን የለውም ማለት ነው። እና ላይኩ እንደ ቪዲዮ ማየታችሁ ታልቀረ መግባታችሁ ታልቀረ ላይክ አድርጉ። ሸር የደረሳችሁ ሸር አድርጉ። እና የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ በእነ አብርሽና ሩታ እመጣለሁኝ። እስከዛው ላይክ ሸር ሰብስክራይብ እያደረጋችሁ ተቀላቀሉ። እና በቀጣይ እስከምንገናኝ መልካም ውሎ መልካም አዳር። ባይ ባይ።